ጤና ይስጥልን እንዴት ናችሁ? እስኪ ይሄንን ቪዲዮ አብረን አይተን የጋራ ለማድረግ እንሞክራለን። ክቡር አፈጉባኤ አገኘው ተሻገር፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የክልላችን ርዕሰ መስተዳድር እንዲሁም የአየር መንገዳችን ዋና ስራ አስፈጻሚ፣ የተከበራችሁ የሀገር ሽማግሌዎች፣ የባህር ዳር ከተማ ነዋሪዎች፣ በዚህ ታላቅ የምስራች የደስታ ቀን በዚህ ስፍራ የተገኛችሁ የከተማችን ነዋሪዎች እንኳን ደስ ያላችሁ፣ እንኳን ደስ ያለን። ከቦሌ ኢንተርናሽናል ኤርፖርት ቀጥሎ ትልቁ ሁለተኛው ተርሚናል የተገነባው ባህር ዳር ከተማ መሆኑ ቅድም ለገለጽኳቸው የልማት ስራዎች ሁሉ ብስራት ገበያ አምጪ፣ ለአየር መንገዱም ለከተማውም ለክልላችንም ለመላው የኢትዮጵያ ሕዝብም በእጅጉ የሚጠቅም መሆኑ ምንም ጥርጥር የለውም። ይህንን ታላቅ ስራ ለሰራው አየር መንገዳችን እና ዋና ስራ አስፈጻሚያችን እንኳን ደስ ያላችሁ፣ ታላቅ ስራ ለማለት እወዳለሁ። ቪዲዮ ይሄንን ይመስላል። የደጃዝማች በላይ ዘለቀ የአውሮፕላን ማረፊያ ምርቃት ላይ ነው። ጠቅላይ ሚኒስቴራችን ያው ልማት ላይ ወይም ደግሞ በርካታ ስራዎች በሀገራችን ደረጃ እየሰራ ይገኛል። ይሄ ደግሞ ለየት ያደርጋል። እኔም ለዚህ ነው ወደ እናንተ ማምጣት የቻልኩት። አሁን ወደ አማራ ክልል ስናይ የሰላም እጦት እንዳለ ይታወቃል። ሆኖም ግን ጠቅላይ ሚኒስቴራችን ይህንን ደፍሮ ስራዎች ትልልቆች ስራዎች እየሰራ ይገኛል። በተለይ በዚህ ሰዓት ማንም ደፍሮ በዚህ ሰዓት ከፍተኛ አመራር ይህንን ስራ ይሰራል ብዬ አልጠብቅም። ምክንያቱም ያለው ነባራዊ ሁኔታ ይታወቃል። ሆኖም ግን ይሄ ሳይበግረው ጀግና መሪያችን ይሄንን ስራ እየሰራ ይገኛል። ይሄ ደግሞ የአመራር ኳሊቲ አንዱ ጀግንነት ወይም ደግሞ ካውሬጅ ነው። ይህንን ኳሊቲ ስላለ ነው። ሌላ ደግሞ ጽናት ወይም ደግሞ ኮንሲስተንሲ ባህሪን ተላብሷል ጠቅላይ ሚኒስቴራችን። ይህንን ስል በርካታ ችግሮች እያሉ የተለያዩ ችግሮች እየተነሱ እንቅፋት የሚሆኑ ሀገራችን እንዳትለወጥ እቺ ሀገር ወደ ቀጣይ እንዳትሸጋገር የሚያደርጉ እንቅፋት